የቅዳሴ ማርያም ትርጓሜ ይካሄዳል። ተከታተሉ። በያላችሁበት ናችሁ። አዎ አሁን የሚተረጎመው በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ የሚለው ነው። ይህ ይበሉ ሕዝቡም እንዲህ ብለው ያመስግኑ። በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አቤቱ ሥጋህን ደምህን መስጠትህ እንደኛ እንደ ኃጢአታችን አይደለም፣ እንዳንተ እንደ ቸርነትህ ነው እንጂ እንደኛ እንደ ኃጢአታችንስ ቢሆን ባልተገባንም ነበር ይበሉ። በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አቤቱ ኃጢአታችን ይቅር የምትለን እንዳንተ እንደ ቸርነትህ ነው እንጂ እንደኛ እንደ ኃጢአታችን አይደለም። እንደ ኃጢአታችን ብዛትስ ቢሆን ባልተገባንም ነበር። አቤቱ መቅሰፍቱን መከራውን የምታመጣብን ቅሉ እንዳንተ እንደ ቸርነትህ ነው እንጂ እንደ ኃጢአታችን አይደለም። እንደ ኃጢአታችንስ ቢሆን መከራው በዝቶ በመጣብን ነበር እያሉ ያመስግኑ ይላል። ይህን በከመ ምሕረትከ አምላክነን የተናገረው አልታወቀም። ነገር ግን ጸሎቱ ደግ ጸሎት ስለሆነ ከአቡነ ዘበሰማያት ቀጥሎ ከሰራዊት አስቀድሞ ይባል ብለው ሊቃውንት ሰርተውልናል። አንድም የተናገረው ታውቋል። አባታችን አዳም ነው። ማን ነው? ፈያታዊ ዘየማን ነው። ጥጦስ ተዘከረነ እግዚኦ ዘመንግሥትከን አለ። በተናገረ ጊዜ ከዚያ አያይዞ ተናግሮታል። 3 ጊዜ መሆኑ የሥላሴ የሦስትነታቸው ቃሉ አንድ መሆኑ የአንድነታቸው ምሳሌ ነው። አንድም ጸሎት 3 ወገን ነውና አለ። በወጣኒነት በማዕከላዊነት በፍጹምነት ሆነው የሚጸልዩት ጸሎት አለና አንድም መላልሶ መጸለይ እንዲገባ ለማጠየቅ፣ አንድም በሥጋው በደሙ ምክንያት 3ቱ ሥላሴ ያድሩብናልና መላልሶ ተናገረው። ይህንን እየተቀባበሉ ይሉታል ይላል። ሰራዊተ መላእክት ይበሉ ሕዝብ ሰራዊተ መላእክቲሁ ለመድኃኔ ዓለም። አሁን መጣ። ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም። የመድኃኔ ዓለም አገልጋዮቹ ሰራዊተ መላእክት ከፊቱ ይቆማሉ። ወይኬልልዎ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም። መድኃኔ ዓለምን ያመሰግኑታል። አንድም እንዘ ይቀውሙ ይኬልሉ ይላል። ቁመው ያመሰግናሉ፣ እያመሰገኑ ከፊቱ ይቆማሉ። አንድም እያመሰገኑ ይጋርዳሉ፣ አንድም ከፊቱ ቁመው ያመሰግናሉ ይላል። ቅዱስ ሥጋው ክቡር ደሙ ከሚፈተትበት ከሚሰጥበት ስሙ ከሚጠራባት ከቤተ ክርስቲያን መላእክት አይለዩም። ይሁም ሊታወቅ በመዓልት 600 በሌሊት 600 መላእክት ቤተ ክርስቲያንን ይጠብቋታል። 300ም ይላል። በቅዳሴ ጊዜ ግን መላእክት ሰራዊተ መላእክት በዝተው ይወርዳሉ። እንደ ሻሽ ይነጠፋሉ፣ እንደ ቅጠል ይረግፋሉ፣ እንደ ግንድ ይረበረባሉ ይላል። ሄድ ሥጋሁ ወደሙ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም። መላእክት የሚያመሰግኑት መላእክት የሚጋርዱት የመድኃኔ ዓለም ቅዱስ ሥጋው ክቡር ደሙ ይህ ነው ይላል። ወንብጻሕ ቅድመ ገጹ ለመድኃኔ ዓለም ወንብጻሕ ቅድመ ገጹ ለመድኃኔ ዓለም። መላእክት በባለሟልነት
ከፊቱ ቁመው እንዲያመሰግኑ፣ መላእክት ከፊቱ ቁመው እንዲጋርዱ እኛም በባለሟልነት ሄድ በአሚነዚያሁ ለክርስቶስ ንገኒ በአሚነዚያሁ ለክርስቶስ ንገኒ አለ። በባለሟልነት መላእክት እንዲያመሰግኑ እያመሰገን መላእክት አለ እንዲጋርዱ እኛም በዙሪያው ሁነን በአሚነዚያሁ ለክርስቶስ ንገኒ በማመን እሱን በማመን ጸንተን በጸሎት በአምልኮት ለክርስቶስ እንገዛለን ይበሉ። በአሚነዚያሃ ለማርያምን ቅዱስ ያሬድ ተናግሮታል። ይህንም ሰራዊት ከመጋረጃ በውስጥ ከመጋረጃ በአፋ ሆነው እየተቀባበሉ ይጸልዩታል። ንፍቅ ቄስ ንፍቅ ዲያቆን ከመንጦላይት በአፋ ሆነው ሰራዩ ቄስ ሰራዩ ዲያቆን አብሪ ቄስ ከውስጥ ሁነው ምሳሌ ነው። በውስጥ ያሉት የሐዋርያት በአፋ ያሉት የነቢያት ምሳሌዎች ናቸው። አንድም የውስጥ ያሉት የምስጢር ነው። ይህም ምስጢር ነው። ይህም ምስጢር ነው። በአሚነዚያሃን ቅዱስ ያሬድ አለ ተናግሮታል ይላል። መኳንንት ደጁን ክፈቱ ይላል። በማዕረግ መላእክትን መኳንንት ነገደ መኳንንት አሉና በስማቸው አርኅዋተ መኳንንት አለ። አናጉንስጢስ ንፍቅ ዲያቆናት በሩን ክፈቱ ይበል፣ ደጁን ክፈቱ ይበል ይበል ዲያቆን። በንስሐ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። አንድም በደልን ተመለስን ያላችሁ፣ አንድም ርዕሰ ልቡናችሁን ከትዕቢት ይላል ለዩ ሲል ነው ይበል ካህን። ለከ እግዚኦ ለገባሬ ኩሉ ለዘይታስተርኢ አምላክ ንሰፍ ነፍሰነ ለከ እግዚኦ ለገባሬ ኩሉ ለዘይታስተርኢ ንሰፍ ነፍሰነ ለና ለአንድ ወገን ነው። 22ቱን ስነ ፍጥረት ለፈጠርክ ለማትታይ ለማትመረመር ፈጣሪ አቤቱ ሰውነታችን እንደታጠበ ሸማ እንደተተከለ ትርሽማ አድርገን እንዘረጋለን አለ። በጸሎት ጊዜ እጅን ዘርግቶ መቆም ይገባል። ለእመ ኢትክል ሰፊሃ እዴከ ስፎ ለህሊናከ እንዲል አንድም ለማትመረመር ፈጣሪ ላንተ ሰውነታችን ዘርግተን እንቆማለን። አንድም ሀቤከ ይላል ወደ አንተ እጃችን ዘርግተን እንጸልያለን አለ። ጸሎቱ በአንቃይደወ አይንት በሰፊያ ህሊና ይሁን ሲል ነው። ወለከናቴ ዛንተ መታ ሁሉን ትውት ለምታደርግ ለአንተ እንዋረዳለን። ወለከ ንሰግድ ዛንተ መስገዲ ለኩሉ ሁሉ ለሚሰግድልህ ለአንተ እንሰግዳለን። ወለከ ንትቀነይ ዛንተ መቅነይ ለኩሉ ሁሉን ለምትገዛ ሁሉ ለሚገዛልህ ለአንተ እንገዛለን። ሰጣይሁ ለህቡ ሰጣይሁ ለህቡ ይህን ዓለም እምኀበ አልቦ ሀበቡ አምጥተህ በተፈጥሮ የገለጽከው ወከባቲሁ ለኩሉ ክሱ ይህን ዓለም ከመኖር ወደ አለመኖር በህልፈት የምትሰውረው ሰጣይሁ ለህቡ ወሰጣይሁ ለህቡ አለ። መለኮትን በስጋ የምትገልጠው ወከባቲሁ ለኩሉ ስጋንም አለ በመለኮት የምትሰውረው ሰጣይሁ ለህቡ ስጋህን ደምህን በስርናዩ በወይኑ የምትገልጠው ወከባቲሁ ለኩሉ ክሱ ስርናዩን ወይኑን አለ በስጋህ በደምህ የምትሰውረው ሰጣይሁ ለህቡ ሰጣይሁ ለህቡ አንድም ኃጢአተ አይሁድን
በጽሕፈት የምትገልጸው ወከላቲሁ ለኩሉ ክሱ ለኩሉ ክሶት ኃጢአተ አይሁድን ይላል። ከባቲሁ ባለመግለጽ የምትሰውረው አንድም ሰጣሂሁ ለህው ኃጢአተ አይሁድን የምትገልጸው ወከላቲሁ ለኩሉ ኃጢአተ ዘማን የምትሰውረው አለ። አይሁድ ከዕለታት በአንድ ቀን ጌታችን በምኩራብ ሲያስተምር በዝሙት የተገኘች ሴት አምጥተው በኦሪቱ ሙሴ ሴት ከባሏ ባል ከሚስቱ ተለይቶ ዝሙት ሲሰራ ቢገኝ በደንጊያ ተወግረው በሳት ተቃጥለው ይሙት ብሎ ስራ ሰርቷል። እቺ ሴትን አገኘናት፣ ምን ተትፈትህ አንተ ስለሷ ምን ትፈርዳለህ አሉት። ጌታም ዋታተ እርሶ ውስተ ምድር ይላል። ምድር ኖራውን ተመለከተ። ወጻፈ በአጽፋይቱ ይላል። ከኖራው ላይ ኃጢአታቸውን ቀረጸው፣ ጻፈው። ከዚህ በኋላ በሉ እሷ የሰራችውን ኃጢአት ከእናንተ መካከል የሰራ ከሌለ መጀመሪያ አንስቶ ደንጊያ ጣልባት፣ ከዚያ በኋላ ግደሏት አላቸው። ከኖራው ላይ ሲጽፈው ኃጢአታቸው ከአንዱ ግንባር ኃጢአታቸው በየግንባራቸው ተቀርጿል። አይ ይህስ ጌታ ከባቲ አበሳ ነውና የአንዱን ኃጢአት አንዱ ይየው ብሎ አይገልጽባቸውም ብሎ የአንዱን ኃጢአት ከአንዱ ግንባር ቀርጾታል። የራሱን ኃጢአት ከሌላው ግንባር ላይ ተጽፎ ሲያየው እያነበበ የሰው ኃጢአትን ገልጣለን ስንል የራሳችን ኃጢአት ተገለጠ ብለው በፊት ከገቡት በኋላ እስከገቡት ከውስጥ ካሉት ከውጭ እስካሉት ድረስ እየወጡ ሂደዋል። ያችንም ኃጢአተኛ ሴት ታድገለኪ ኃጢአትሽን ይቅር ብዬሻለሁ ዳግመ ይታብሽ ዳግመኛ እንዳትበዲ ብሎ አሰናብቷታልና ኃጢአተ አይሁድን በጽሕፈት የምትገልጽ ኃጢአተ ዘማን የምትሰውር አለ ነው። አውጻኢሁ ለዘንተው በውስጥ ይህን ዓለም ማህባልቦ አበቦ አምጥተህ የገለጽከው ዋባኢሁ ለዘንተ አፍአ ይህን ዓለም ከመኖር ወደ አለመኖር በህልፈት የምትሰውረው የምታሳልፈው አውጻኢሁ ለዘንተ ውስጥ አሐዜ መንጦላይት ቅሩበ እግዚአብሔር የነበረ ዲያብሎስን የምታወጣው በአፋ የነበረ አዳምን የምታገባው በዲያብሎስ ቦታ አዳምን ያገባኸው ለዘንተ ውስጥ አለ። አዳምን ቢበድል ከገነት ያወጣኸው ዋባይሁ ለዘንተ አፋ አለ። ንስሐ ቢገባ አዳም ቢመለስ ወደ ገነት የመለስከው ለዘንተ ውስጥ ጴጥሮስን ቢክድ ያወጣኸው በንስሐ ቢመለስ መልሰ ያገባኸው በውስጥ የነበረ ይሁዳን ያወጣኸው በአፋ የነበረ ማትያስን በይሁዳ ቦታ ያገባኸው ለዘንተ ውስጥ በውስጥ የነበሩ ጸሐፍት ፈሪሳውያን ያወጣቸው በጸሐፍተ ፈሪሳውያን ቦታ ሐዋርያትን ያገባቸው ከአርባ ሀራ ሰማይ አንዱ ቢክድ ያወጣኸው ከአሕዛብ አንዱን ያገባው ቢያምን ይላል። አንድ አላዊ ንጉሥ አርባ ሀራ ሰማይን እንደ በረድ ከሚቆራርጥ እንደ ሰይፍ ከሚቆራርጥ ባህር ውስጥ አግብቶ አጋዛቸው። 40 ቀን ሲሆን ከነሱ አንዱ መከራውን ተሰቅቆት አውጡኝ አለ። ወጣ። መላእክት 40 አክሊላትን ይዘው ረበው ታዩ። 39ኙ ተቀብለዋቸው አንዲቱ አክሊል ተንጠልጥላ ስትቀር
ከአሕዛብ አንዱ አይቶ በዚህ ሰው ሃይማኖት እኔ ገባሁ ብሎ መከራውን ተቀብሏታል 40ኛይቱን አክሊል እና ከ40 ሀራ ሰማይ አንዱ ቢክድ የምታወጣው ከአሕዛብ ቢያምን አንዱን የምታገባው አንተ ነህ አለ። አሁንም በእውነት የሚለምኑ የወገኖችን ልመናቸውን ስማቸው፣ በእውነት እንጂ በሐሰት ይለምኑት አይሰማምና ለለ ይጼውከ በጽድቅ አለ። ይበል ዲያቆን ስግዱ ለእግዚአብሔር በፍርሃት ዲያቆኑ ለእግዚአብሔር በፍርሃቱ ናችሁ ስገዱ አለ። ፈሪሃ እግዚአብሔርን በትር መንፈሳዊት ይላታል እና አንድም ልቡናችሁን በትሕትና አዋርዳችሁ ለእግዚአብሔር ስገዱ ይበል። ይበሉ ሕዝብ ቅድሚያ ከእግዚኦ ንሰግድ ወንሴብሐከ ሕዝቡም አቤቱ በፊትህ እንሰግዳለን አንተን እናመሰግናለን ይበሉ። ይበል ካህን ጸሎተ ንስሐ ካህኑ ጸሎተ ንስሐ ያንብላቸው ይድገምላቸው። ይበል ዲያቆን ዲያቆኑ ነጽር ይበል። መሐር ሲል ነው ይቅር በል ይበል። አንድም ነጽር ግብር ገብተህ የበቃውና ያልበቃውን አስተውል ይበል። አንድም ነጽር ይላል ሳያጠብቅ ነጺረ እንየጽራ ለመንግሥትከ እንዲል ግብር ገብተህ የበቃና ያልበቃውን ለይ ይበል። ይበል ካህን ቅዱሳት ለቅዱሳን ሥጋ ወደሙ የሚሰጥ ከኃጢአት ለነጹ ለበቁ ነው። በቅቻለ የሚል መጥቶ ይቀበል እንጂ እኔ አንተ በቅተሃል አንተ አልበቃህም ምን ያሰኘኛል? አንድም ሥጋ ወደሙ መሰጠቱ ከኃጢአት ለነጹ ለበቁ ነው። በቅቻለሁ የሚል መጥቶ ይቀበል እንጂ እኔ የበቃና ያልበቃውን በምን አውቀዋለሁ ይበል። ይህንም ይዞ አንድ ባሕታዊ 2 ጊዜ ተመልሷል ይላል። 40 ዘመን በገዳም ሲኖር የእግዚአብሔር መልአክ መጥቶ አንተ ቅዱስ ሥጋውን ክቡር ደሙን ካልተቀበልክ አይረባህም አይጠቅምህምና ቅዳሴ ከሚቀደስበት ቦታ ሂደህ ሥጋውን ደሙን ተቀበል አለው። ሂዶ ገብቶ ከቤተ ክርስቲያን ቁሞ ሲያስቀድስ ከዚህ ደረሰ። ዲያቆኑ ነጽር የበቃና ያልበቃውን ለይ አለ። ካህኑም ሰው በቅቻለሁ የሚል መጥቶ ይቀበል እንጂ እኔ የበቃና ያልበቃውን በምን አውቀዋለሁ ሲል ሰምቶ በቅቻለሁ ብዬ ብቀበልማ ዕዳ ይሆንብኝ የለም ብሎ ተመልሶ ወጥቶ ሂዷል። እንደገና 40 ዘመን ቆይቷል። 80 ዘመን ይሆነዋል። አሁንም መልአኩ መጥቶ አንተ ሥጋውን ደሙን ካልተቀበልክ አይሆንም ብዬህ አልነበረ ምን? አሁንም ሂደህ ተቀበል አለው። ሂዶ ከቤተ ክርስቲያን ገብቶ ቆሞ ሲያስቀድስ ዲያቆኑም የበቃና ያልበቃውን ለይ አለ። ቄሱም እኔ በምን አውቀዋለሁ ሲል ሰምቶ ወጥቼ ሄዳለሁ በቅቻለሁ የሚል ይቀበል እንጂ እኔ የበቃና ያልበቃውን በምን አውቀዋለሁ ሲል ሰምቶ በቅቻለሁ ብዬ ብቀበልማ ዕዳ ይሆንብኝ የለም ብሎ ወጥቼ ሄዳለሁ ሲል መልአኩ ተገልጦ አሁንስ በቅታል ተቀበል ብሎ አጽናንቶት ተቀብሏል እና ነጽር ቅዱሳት ለቅዱሳን አለ። ይህንም ሊቁ ከኃጢአት ንጹሕ መሆን ብቻ ሥጋውን ደሙን ለመቀበል እንደማያበቃ ትሩፋት ሰርቶ መቀበል እንዲገባ እስመ ሶበ ይቤ ቅዱሳት ለቅዱሳን ያኤምር ሀበዘ ከመዝ ዘውእቱ እመቦ ብእሲ ዘይኮነ ቅዱሰ ኢይቅረብ ወይቤ እመቦ ዘይኮነ ንጹሐ አላ ይቤ እመቦ ዘይኮነ ቅዱሰ እስመ ቅዱስ አኮ ዘይከውን በእንተ ዘተዓርቀ ባሕቲቱ እምኃጢአት አላ ሶበ ያድር ላዕሌሁ ጸጋ መንፈስ ቅዱስ ብሎ ወስዶታልና እንዲህ አለ ይላል። ይበል ካህን ይበሉ ሕዝብ አሐዱ አብ ቅዱስ ከወልድ ከመንፈስ ቅዱስ ጋር በባሕሪ በሕልውና አንድ የሚሆን አብ ንጹሐ ባሕሪ ነው፣ ካልነጹ አያድርም ይበል። ከአብ ከመንፈስ ቅዱስ ጋር በባሕሪ በሕልውና አንድ የሚሆን ወልድም አለ ንጹሐ ባሕሪ ነው፣
ካልነጹ አያድርም ይበል። አሐዱ ውእቱ መንፈስ ቅዱስ ከአብ ከወልድ ጋራ በባህሪ በሕልውና አንድ የሚሆን መንፈስ ቅዱስም አለ ንጹሕ ነው ካልነጹ አያድርም ይበል። ይካ ይበል ካህን እግዚአብሔር ምስለ ይበል ካህን እግዚአብሔር በሁላችሁ አድሮባችሁ ይኑር ይበል። ይበሉ ሕዝብ ለመንፈስ እንደ ቃል ይደረግልን ይበሉ። ወብን አሐዱ መንፈስ ዘሃይማኖት እንዲል አንድም ቢመርቃቸው ይመርቁታል። ወምዝ ያንስ ካህነ ህብስተ ፍጹመ በዲሁ ከዚህ በኋላ ካህኑ መላውን ህብስት በእጁ አንስቶ ይያዝ። ወይበል እግዚኦ መሐረነ ክርስቶስ በልዑል ቃል ሰለስተ ጊዜ ከዚህ በኋላ 3 ጊዜ በልዑል ዜማ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ አቤቱ ይቅር በለን፣ አቤቱ ማረን፣ አቤቱ ይቅር በለን ይበል። ከማሁ ህዝቡም እንደሱ እሱን ተከትለው 3 ጊዜ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ይበሉ በአብይ ዜማ። ወምዝ ይበል ካህን 15 ጊዜያተ በንዑስ ዜማ 15 ጊዜ በንዑስ ዜማ እግዚኦ መሐረነ ክርስቶስ ይበል። ከማሁ ህዝቡም እንደሱ 15 ጊዜ እግዚኦ መሐረነ ክርስቶስ ይበሉ። ወምዝ ይካ 3 ጊዜ ከዚህ በኋላ ካህኑ 3 ጊዜ እግዚኦ መሐረነ ክርስቶስ ይበል። ይህ ይበሉ ክሌተ ጊዜ ህዝቡ 2 ጊዜ እግዚኦ መሐረነ ክርስቶስ ይበሉ ይላል። የመጀመሪያው የካህኑ 3 የህዝቡ 3 6 በንዑስ ዜማ የህዝቡ 15 የካህኑ 15 የህዝቡ 15 30 36 ይሆናል። መጨረሻ ላይ የካህኑ 3 የህዝቡ 2 5 5ና 36 41 ይሆናል። እግዚኦታ የገባ በግርፋት ነው። አንድ የተረፈሳ ቢሉ አንዱ የአዳምና የሔዋን ቀኖና ምሳሌ ነው። አዳምና ሔዋን በማህመሪነቱ አንጻር በፈታይነቱ አንጻር መሐሪነቱ እንዳለ አውቀው እግዚአብሔር ብንበድለው የፈረደብን ማረን ብለው ብንለው ይምረን የለም ብለው እሱ ከአንድ ባሕር እሷ ከአንድ ባሕር ሱባኤ ገብተዋል። እጅግም አላቀረባትም። አለማቅረቡ ምክንያተ ስተት ናትና ብሎ ነው። አንድም ምጽላዮን ለአንስ ለባሕቲቶን ምቋሞን ለአንስ ለባሕቲቶን እንዲል የሚል ሕግ ነው። እንዲሰራ በሕገ ልቡና ተገልጾለት አላቀረባትም። እጅግም አላራቃትም። ይወዳት ነበርና መላኩ አትለያት ብሎት ነበርና 35 ቀን ሲሆናቸው በዚህ የቀና ሰይጣን እንግዲህማ አዳም ከፈጣሪው ጋር ሊታረቅብኝ አይደለም ብሎ ሂዶ አዳምን አዳም ፈጣሪህ ውጣ ብሎሃል አለው። አንተ ማንህ አለው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። እስመ ለሊሁ ሰይጣን ይትመሰል ከመ መልአከ ብርሃን እንዲል እኔስ ጥንቱንም የፍጡር ቃልቼ ተጎድቻለሁና ባለቤቱ ውጣ ካላለኝ አልወጣም ብሎ መልሶታል። ከሔዋን ዘንድ ሂዶ ሔዋን በዚያ ጅጁ ባልሽ ወቂበት ቀድሞ አትብላ ያለውን ዕፀ በለስ በልቶ ከፈጣሪው ትእዛዝ ወጣ። ዛሬ ደግሞ ይቅር ብሎሃል ውጣ ብለው አልወጣም አለ። እንግዲህ እኔ ውርድ ከራሴ ነው አላት። እሷ መዝዝ ብላ ወጥታ ሂዳ አዳም እንኳን በ35 ቀን በአንድ ቀንስ ቢሆን የማይምረን መስሎ ነውን? ይቅር ብሏችኋል ሲለንማ ለምን አንወጣም አለችው። እኔስ ጥንቱንም የፍጡር ቃል ሰምቼ ተጎድቻለሁና ባለቤቱ ውጣ ካላለኝ አልወጣም አላት። እኔስ እሄዳለሁ ብላ እሷ ዲያብሎስን ተከትላ ስትሄድ አዳም መልአኩ አትለያት ብሎት ነበር። አንድም ይወዳት ነበርና እጁን ከራሱ ላይ ጭኖ እያዘነ እሷን ተከትሎ ሲሄድ ከጎዳና አወቃችሁኝ አላቸው። አላወቅንም። በዚያውስ ላይ መልአከ ብርሃን ቅዱስ ገብርኤል ነኝ አላልከንም አሉት። ምን መልአከ ብርሃን ቅዱስ ገብርኤል መልአከ ጽልመት ጥንተ ጠላታችሁ እግዚአብሔርን ያህል ጌታ ገነትን ያህል ቦታ ልጅነትን ያህል ክብር ያሳጠዋችሁ ነኝ እንጂ ብሎ ህሱም ራእዩን ጽሉም ገጹን ገልጦ ቢታያቸው ደንግጠው ወደቁ። እዚህ በኋላ መልአኩ አፋፍሶ ወስዶ በደብረ ቅዱስ አኑሯቸዋል 3 ቀን። በ3ኛው ቀን የምግቤን ነገር እንደምን ልሁን አለው። የምግብህንስ ነገር ለላከኝ እነግርልሃለሁ ብሎ መልአኩ ቅዱስ ገብርኤል በገነት የሚኖሩ አዕዋፍን ሂዶ እግዚአ ገነት አዳም ተርቧል፣ ከፈጣሪው ጋር መታረቁ አይቀርምና
ኋላ ልጆቻችሁ እንዳይጣሏቸው ምግቡን ውሰዱለት ብሏቸው በክንፋቸውም በገነት የሚኖሩ አብርል አዝሪል የሚባሉ ድምፀ መልካሞች አዕዋፍ ነበሩና እንሂድ ሲል ሰምቶ እሱም ካመጡለት ፍሬ እጽ ስንቁን ቋጥሮ እነሱ በክንፍ እየበረሩ እሱ በእግሩ ኃያል ነውና ተካክለው ከእግረ ገነት ደረሱ። የገነት አጥሯ ቅጥሯ እሳት ነውና አዕዋፉ በላይ ብር እያሉ ሲገቡ እሱ መግቢያቶ ቁሞ ሳለ ዲያብሎስ ይህ ስውት ፍጥረት ደግሞ ዛሬ ከዚህ ምን አመጣው? እንዲሁም ካልገደልኩት አላርፍም ብሎ ደንጊያ አንስቶ ጣለበት። መሀል አገዳውን እግሩን ሰበረው። ወተደብተረት ይእቲ እብን ላዕለ ርእሰ አዳም ሰሉሰ መዋዕል ወሰሉሰ ለያሌ እንዲል ደንጊያይቱ ለአዳም እንደ ድንኳን ሆናለት 3 ቀን ሰንብቷል። በ3ኛው ቀን መልአኩ መጥቶ ደንጊያይቱን አንስቶለታል። ጌታ 3 መዓልት 3 ሌሊት በክርተ መቃብር አድሮ ለመነሳቱ ምሳሌ ነው። ከዚህ በኋላ አዳም ከያዘው ፍሬ ዕፅ ፈርፍሮ ከፈሰሰው ደሙ ከደንጊያ ላይ ተቁቷልና ፈርፍሮ መስዋዕት ይሁነኝ ብሎ ወደ እግዚአብሔር አቀረበ። ቢያቀርብ ያሁኑን ተቀብዬልሃለሁ፣ እንግዲህ በኋላ ግን ዓለሙ የሚድን በሩቅ ብእሲ ደም አይደለም በእኔ ልጅ ደም ነው ብሎ ከዚህ አያይዞ በሐሙስ ዕለት ወመንፈቃ ለዕለት ወልደ ለመወለተ ወለትከ 5500 ዘመን ሲፈጸም ከልጅ ልጅህ እወለዳለሁ በመስቀል ተሰቅዬ ሙቼ አድንሃለሁ ብሎ ተስፋውን ነግሮታል። እና አንዱ የአዳምና የሔዋን ሱባኤ ምሳሌ ነው። 41 ይሆናል። 35 እና 6 41 ይሆናል። በግርፋት የገባ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን አይሁድ በዕለተ ዓርብ ገርፈውታል። ሕገ ኦሪት 40 ግረፍ ከ40 አታተርፍ ትላለች። ከ40 ቢተርፍ አንተ አይሰርካሁ ለሁከ ወንድምህን አንተ በደልከው ትላለች። አይሁድ ግን ጌታን 39 ጊዜ ገርፈው ተሳሳተን እያሉ 6666 ጊዜ ገርፈውታል። አንዱም ቦ ዘይቤ 5000 ይላል። 5000 ገርፈውታል አለ። ስጋው አልቆ አጥንቱ እንደ በረድ እንደ ብልጭት ነጽቶ እስኪታይ አንድም 1 2 ተብሎ እስኪቆጠር ድረስ ገርፈውታልና እግዚኦታ የገባ በግርፋት ነው ይላል። ይበል ዲያቆን በንስሐ ያላችሁ ራሳችሁን ዝቅ አድርጎ አንድም በደል ተመለስን በማለት ያላችሁ ርዕሰ ልቡናችሁን ከትዕቢት አዋርዱ ይበል። ተመይጦ መንገለ ሕዝብ ከዚህ በኋላ ወደ ሕዝቡ ተመልሶ ይህን ይጸልይ ይበል ካህን። እግዚአብሔር አምላክነ ነጽድ ይበለው ሰንሳ አለው። አቤቱ ፈጣሪያችን እግዚአብሔር በንስሐ ወዳሉ ሰዎች ተመልከት፣ አንድም ይቅር በላቸው ይበል። እንደ ቸርነት ብዛት ይቅር በላቸው አለ፣ ይቅርታን አድርግላቸው ይበል። እንደ ቸርነት ብዛት ኃጢአታቸውን ሁሉ አጥፋላቸው፣ አንድም ይቅር በላቸው ይበል። ይቅርታው ለዚህ ነውና ጠብቀቋቋቦሙ ይላል አለ። ከኃጢአት ሰውራቸው ጠብቃቸው፣ ከክፉ ነገር ሁሉ ጠብቃቸው። አይዲገከ ይላል የቀደመ ኃጢአታቸውን ይቅር ብለህ ከኃጢአት ይቅር በላቸው በሰላም አለ። በስጋው በደሙ የሚገኝ ስለሆነ ነው። በቅድስት ቤተ ክርስቲያን አንብሮሙ ሲል ነው። አኑራቸው፣ አንድም በቅድስት ቤተ ክርስቲያን እንዲገኙ አድርጋቸው። ተቀዳሚ ተከታይ በሌለው በልጅ በወዳጅ በጌታችን በኢየሱስ ክርስቶስ በይቅርታው በቸርነቱ ብዛት ጠብቃቸው፣ አድናቸው። አንድም በቤተ ክርስቲያን አለ እንዲኖሩ አድርጋቸው፣ አንድም በቤተ ክርስቲያን ሰብስባቸው ይላል። ዘቦቱ ለከ ምስሌሁ ወምስለ መንፈስ ቅዱስ ስብሐት ወእሂ ስብሐት ጌትነት ከሃሊነት ያለህ ያለው ካለው ከልጅ ጋር አንድም ባለው በልጅህ ይላል። ከዛሬ ጀምሮ ለዘላለሙ አንድም እስከ ዕለተ ምጽአት ድረስ አንድ ወገን አሜን። በእውነት ያለ ሐሰት እስከ ምጽአት እስከ ዕለተ ምጽአት ድረስ ጠብቃቸው ይበል። ወምድረ ተመጠው ሀዳፌነ ማንሻ
ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ